Welcome to Sewaso Tube, your destination for more. Learn with educational guides, explore engaging stories, enjoy comedy and fun. Subscribe and join us today. ይህ ሰዋሰው ቲዩብ ነው። ዛሬ ስለ አንድ አስደናቂ ሀገር ታሪክ ይዤላችሁ መጥቻለሁ። የሐምዛ ቤንደላጂ ወይም ሀገር ሐምዛ የህይወት ታሪክ። ሐምዛ ቤንደላጂ በሳይበር ዓለም በስፋት BX1 በሚለው የኮድ ስሙና የፈገግታው ሀገር ዘስማይሊንግ ሀከር በሚለው መጠሪያው ይታወቃል። የብዙዎችን ትኩረት የሳበ አልጄሪያዊ የኮምፒውተር ባለሙያና ሀከር ነው። ሐምዛ ቤንደላጂ በሳይበር ዓለም በስፋት BX1 በሚለው የኮድ ስሙና የፈገግታው ሀከር ወይንም ዘስማይሊንግ ሀከር በሚለው መጠሪያው ይታወቃል። የዓለማችንን ግዙፍ የፋይናንስ ተቋማትን፣ ባንኮችን በመመንተፍ የብዙዎችን ትኩረት የሳበ አልጄሪያዊ የኮምፒውተር ባለሙያና ሀከር ነው። የመጀመሪያ የህይወትና ትምህርት ሁኔታው ሐምዛ ቤንደላጂ እንደ አውሮፓውያን አቆጣጠር በ1988 በአልጄሪያ ቲዚ ኢዙ በተባለች ከተማ ተወለደ። ገና በወጣትነቱ ለኮምፒውተርና ለሶፍትዌር ልማት ከፍተኛ ፍቅርና ልዩ ችሎታ ነበረው። በአልጄሪያ በሚገኘው የሁዋሪ ቦሙዲየን የሳይንስና ቴክኖሎጂ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርቱን አጠናቋል። ትምህርቱን ካጠናቀቀ በኋላ ግን ይህንን ከፍተኛ የሶፍትዌር ማበልጸግ ችሎታውን ወደ ሳይበር ወንጀልና የባንክ ስርዓቶችን ወደ መስበር አዞረው። የሳይበር ጥቃትና ስፓይ ቫይረስ። ሐምዛ ከሩሲያዊው የኮምፒውተር ባለሙያ አሌክሳንደር ፓኒን ጋር በመተባበር SCPY-E የተባለ አደገኛ የኮምፒውተር ቫይረስ ባንኪንግ ትሮጃን ማልዌር አበለጸገ። ይህ ቫይረስ በዓለም ዙሪያ ከ60 ሚሊዮን በላይ ኮምፒውተሮችን በመበከል የሰዎችንና የባንኮችን የሚስጥር የይለፍ ቃሎች ፓስወርድስ፣ የክሬዲት ካርድ መረጃዎችንና የባንክ መለያዎችን በመስረቅ ገንዘብ እንዲያዘዋውሩ ያስችላቸው ነበር። የጥቃቱ ስፋት በዓለም ዙሪያ ከ200 በላይ አሜሪካውያንና አውሮፓውያን ባንኮችንና የፋይናንስ ተቋማትን ሰብረዋል። የተዘረፈው ገንዘብ በSCPY-E ቫይረስ አማካኝነት በመቶ ሚሊዮኖች የሚቆጠር ዶላር ጉዳት ደርሷል። ሐምዛ ብቻውን ከ10 እስከ 20 ሚሊዮን ዶላር የሚደርስ ገንዘብ መዝረፉ ይነገራል። የሮቢን ሁድ ወሬና እውነታዎች። በማህበራዊ ሚዲያ ላይ ስለ ሐምዛ በጣም ታዋቂ የሆነ አንድ መረጃ አለ። እሱም የዘረፈውን በመቶ ሚሊዮን የሚቆጠር ዶላር ለፍልስጤም እርዳታና ለአፍሪካ በጎ አድራጎት ድርጅቶች ሰጥቷል የሚል ነው። በዚህ ምክንያት በብዙዎች ዘንድ እንደ ዘመናዊው ሮቢን ሁድ ይታይ ነበር። ነገር ግን በዩናይትድ ስቴትስ ፍርድ ቤት የቀረቡ የፍርድ ሂደት ሰነዶችና የምርመራ መረጃዎች እንደሚጠቁሙት ይህ ፍልስጤም ልገሳው ተብሎ የተወራው ወሬ በማህበራዊ ሚዲያ የተናፈሰ እንጂ በህግ ደረጃ የተረጋገጠ ማስረጃ የለውም። ይልቁንም ሐምዛ በተዘረፈው ገንዘብ በዓለም ዙሪያ የመጀመሪያ ክፍል ወይም ፈርስት ክላስ በረራዎችን እየበረረ የቅንጦት ህይወት ይኖር እንደነበር ተገልጿል። በታይላንድ መያዙና የፈገግታው ሀከር በFBI እና በኢንተርፖል በከፍተኛ ሁኔታ ከሚፈለጉ የዓለማችን 10 ሳይበር ወንጀለኞች ተራ ተመድቦ ለ3 ዓመታት ሲታደን የቆየው ሐምዛ እንደ አውሮፓውያን አቆጣጠር በጃንዋሪ 2013 ከማሌዥያ ወደ ግብጽ ከቤተሰቡ ጋር ሲጓዝ ባንኮክ ወይም ታይላንድ አውሮፕላን ማረፊያ ላይ በታይላንድ ፖሊሶች በቁጥጥር ስር ዋለ። በተያዘበት ወቅት በካቴና ታስሮ በጋዜጠኞችና በፖሊስ ፊት በቀረበበት ወቅት በፊቱ ላይ ይታይ የነበረው ዘና ያለ ፈገግታ በዓለም አቀፍ ሚዲያዎች ዘንድ ትልቅ ትኩረት ስቧል። በዚህም ዘ ስማይሊንግ ሀከር የፈገግታው ሀከር የሚል ስም ተሰጠው።
የፍርድ ውሳኔና እስራቱን በተመለከተ አሜሪካ ተልእኮ መከሰሱ በሜይ 2013 ከታይላንድ ወደ አሜሪካ ጆርጂያ ግዛት ተላልፎ ተሰጠ። የሞት ቅጣት ወሬም በተመለከተ በፍርድ ሂደቱ ወቅት በፌስቡክ እና በትዊተር ሐምዛ የሞት ፍርድ ሊፈረድበት ነው የሚል የሐሰት ወሬ በመሰራጨቱ ትልቅ ህዝባዊ ጥያቄ ተነስቶ ነበር። ሆኖም የአሜሪካ አምባሳደሮች የሳይበር ወንጀል የሞት ቅጣት እንደማያስፈርድ ገልጸዋል። የእስራት ውሳኔውን በተመለከተ እንደ አውሮፓውያን አቆጣጠር በአፕሪል 2016 የአሜሪካ ፌዴራል ፍርድ ቤት በሐምዛ ቤንዴላጂ ላይ የ15 ዓመት የፌዴራል እስራት ውሳኔ አስተላለፈበት። ባልደረባው አሌክሳንደር ፓኒን ደግሞ የ9 ዓመት ከ6 ወር እስራት ተፈርዶበታል። ሐምዛ የተፈረደበትን የእስራት ጊዜ በአሜሪካ ማረሚያ ቤት ካጠናቀቀ በኋላ ተለቋል ይላል። እንግዲህ ይህን ይመስላል። አመሰግናለሁ። የተሳሳተውን ሰው አባረሩ። 15 ምርጥ መሐንዲሶችን ግን ሞተሩን ማስነሳት አልቻሉም። አንድ ትልቅ የኢንዱስትሪ ኩባንያ በከባድ የወጪ ጫና ውስጥ ገባ። የምርት ወጪዎች እየጨመሩ ነበር። ማሽኖችም በተደጋጋሚ ይበላሹ ነበር። በየወሩ ለጥገናና ለሰራተኞች የሚወጣው ገንዘብ እየጨመረ ነበር። አስተዳደሩ ችግሩን ለመፍታት ቀላል የሚመስል ውሳኔ ወሰነ። ወጪን መቀነስ። በኩባንያው ውስጥ ለብዙ ዓመታት የሰራ አንድ መካኒክ ነበር። የዩኒቨርሲቲ ዲግሪ ያለው መሐንዲስ አልነበረም፣ ግን ማሽኖቹን ከማንም በላይ ያውቃቸው ነበር። የማሽኑ ድምፅ ትንሽ ቢቀየር እንኳን ችግሩ የት እንዳለ ይገምት ነበር። የትኛው ክፍል ሊበላሽ እንደሚችል፣ የትኛው ብሎን ትንሽ ቢፈታ ማሽኑ እንደሚቆምም በዓመታት ልምዱ ያውቅ ነበር። እነዚህን ነገሮች ከመጽሐፍ አልተማራቸውም፣ ከስራው ነበር የተማራቸው። ነገር ግን አስተዳደሩ ይህንን የዓመታት ልምድ እንደ ትልቅ እሴት አልቆጠረውም። ከፍተኛ ትምህርት ያላቸው መሐንዲሶችን ብንቀጥር የተሻለ ውጤት እናገኛለን፣ ከዚያም የሰራተኛ ወጪን እንቀንሳለን ብለው አሰቡ። በመጨረሻም ያ መካኒክ ከስራ ተባረረ። እሱ ግን አልተከራከረም። የሰራበትን ዓመታት አመስግኖ ኩባንያውን ተሰናብቶ ሄደ። 15 ምርጥ መሐንዲሶች ኩባንያው በእሱ ምትክ 15 ከፍተኛ ችሎታ ያላቸው መሐንዲሶችን ቀጠረ። እሱም ከታዋቂ ዩኒቨርሲቲዎች የተመረቁ በማሽን፣ በኤሌክትሪክ፣ በኢንዱስትሪያል ኢንጂነሪንግ እና በሌሎች የቴክኒክ ዘርፎች የተማሩ ባለሙያዎች ነበሩ። አስተዳደሩም በውሳኔው ተደስቶ ነበር። አሁን ድርጅታችን በእውነተኛ ባለሙያዎች እጅ ገብቷል ብሎ ያምኑ ነበር። ሁሉም ነገር ከዚያ በኋላ በቀላሉ ይሄዳል ብለው ጠበቁ። ግን ያላሰቡት ነገር ነበር። አንድ ቀን ዋናው ማሽን ቆመ። አንድ ቀን የኩባንያው ዋናው ማሽን በድንገት ሲቆም ይህ ተራ ማሽን አልነበረም። የፋብሪካው ዋና የምርት ሂደት በሱ ላይ የተመሰረተ ነበር። ማሽኑ ከቆመ ምርት ይቆማል። ምርት ከቆመ ደግሞ ኩባንያው በየሰዓቱ ብዙ ገንዘብ ያጣል። የመጀመሪያው መሐንዲስ መጣ። ማሽኑን መረመረ። የኤሌክትሪክ ስርዓቱን ፈተሸ። ሴንሰሮቹንም መረመረ። ሞተሩንም ተመለከተ። ግን ማሽኑ አልነሳም። ሁለተኛው መሐንዲስ መጣ። ግን ማሽኑ አልተነሳም። ሁለተኛው መሐንዲስ መጣ። ከዚያ ሶስተኛውን፣ አራተኛውም፣ አምስተኛውም በመጨረሻም 15ቱም መሐንዲሶች በማሽኑ ዙሪያ ተሰበሰቡ። ዲያግራሞችንም አዩ። መሳሪያዎችን ተጠቀሙ። ሙከራ አደረጉ። የተለያዩ ክፍሎችን መረመሩ። ግን ማሽኑ አልነሳም አለ። ሰዓታት አለፉ። ቀናት አለፉ። ከዚያም ሙሉ ቀን ሊሞላ ተቃረበ። የኩባንያው አመራሮች መጨነቅ ጀመሩ። የምርት መስመሩ ቆሞ ነበር። ትዕዛዞች እየዘገዩ ነበር። ደንበኞች ቅሬታ ማቅረብ ጀመሩ እና የቀድሞ መካኒክ የሚያውቀው ማሽን አሁን 15 መሐንዲሶችን አስቸግሮ ነበር። አስተዳደሩ በመጨረሻም አንድ ጥያቄ ጠየቀ። 15 ምርጥ መሐንዲሶች እንዴት አንድ ማሽን ማስነሳት አቃታቸው? የቀድሞ መካኒክ ተዘከረ። በዚያን ጊዜ አንድ ሰራተኛ ዝም ብሎ መቀመጥ አልቻለም። የቀድሞ መካኒክ ምን እንጠራውስ አለ። ክፍሉ ዝም አለ። አንዳንዶቹ ተያዩ። እሱ
እኛ ያባረርነውን ነገር ግን ሌላ አማራጭ አልነበራቸውም። በመጨረሻም ያንን መካኒክ እንዲመጣ ጠየቁት። እሱም ወደ ፋብሪካው ተመለሰ። የአመታት ልምድ በአንድ ደቂቃ መካኒኩ ወደ ማሽኑ ቀረበ። 15ቱ መሐንዲሶች በዙሪያው ቆመው ይመለከቱ ነበር። እሱ ግን ዲያግራም አልጠየቀም፣ ኮምፒውተር አልከፈተም። የማሽኑን ድምጽ በጥሞና ሰማ። ከዚያም ከማሽኑ አንድ ጎን ሄዶ ቆመ። ኪሱን ፈትሾ ትንሽ መዶሻ አወጣ። ማሽኑን በጥሞና ተመለከተ። ከዚያም ታግ በአንድ የብረት ክፍል ላይ አንድ ጊዜ ብቻ በቀስታ መጣ። ከዚያም ወደ ኦፕሬተሩ ዞሮ አሁን አስነሳው አለው። ኦፕሬተሩ ቁልፉን አዞረ። ሞተሩ ተነሳ። የፋብሪካው የምርት መስመር እንደገና መስራት ጀመረ። 15ቱ መሐንዲሶች ግን ዝም ብለው ቆሙ። አንድ ትንሽ መዶሻ ያልነበረውን ሚስጥር አልፈታም። የመካኒኩ አመታት ልምድ ነበር ችግሩን የፈታው። ይህን ሁሉ ዋጋ ለአንድ መምታት ወይም ምት ኩባንያው መካኒኩን አመስግኖ የአገልግሎት ክፍያውን ጠየቀ። እሱም ከፍተኛ የሚመስል ዋጋ ጠየቀ። አስተዳደሩ ተደነቀ። ለአንድ ጊዜ በመዶሻ ለመምታት ይህን ያህል ገንዘብ? መካኒኩ ፈገግ ብሎ መለሰ። ለመዶሻው ለመታውበት አይደለም የምከፈለው፣ የት ላይ መምታት እንዳለብኝ ለማወቅ ባሳለፍኩት የአመታት ልምድ ነው የምከፈለው አለ። ይህ ንግግር አስተዳደሩን አስቆመው። አሁን የተረዱት ነገር ነበር። ኩባንያው የከፈለው ለአንድ መዶሻ መምታት አልነበረም፣ የት ላይ እንደሚመታ ለማወቅ ለተገኘው የአመታት እውቀት ነበር። የታሪኩ ትልቁ ጭብጥ ወይም ትምህርት፣ ይህ ታሪክ ስለ አንድ መካኒክና ስለ 15 መሐንዲሶች ብቻ አይደለም፣ ስለ ሰውየው ስላካበተው የልምድ ዋጋ ውጤት ነው። በስራ ቦታ አንድ ሰው ዲግሪ ስለሌለው ብቻ አቅሙን መናቅ ትልቅ ስህተት ነው። በተመሳሳይ ዲግሪ ያለው ሰው ሁሉንም ችግር ይፈታል ብሎ ማሰብ ተመሳሳይ ስህተት ነው። ትምህርት እውቀትን ይሰጣል፣ ልምድ ደግሞ ያንን እውቀት በተግባር የትና መቼ እንደሚጠቀሙበት ያስተምራል። አንዳንድ ሰራተኞች በደሞዝ ወረቀት ላይ ተራ ሰራተኛ ሊመስሉ ይችላሉ። ነገር ግን በአእምሯቸው ውስጥ የአመታት የስራ ልምድ የተከማቸ ሊሆን ይችላል። ያንን ልምድ ከድርጅት ማጣት ወይም አንድ ሰውን ብቻ ማጣት አይደለም፣ የአመታት የተግባር እውቀትን ማጣት ጭምር ነው። ስለዚህ ቀጣይ ጊዜ አንድን ሰራተኛ ስትገመግሙ ወይም ሲገመገም የዲግሪውን ማህተም ብቻ መመልከት ተገቢ አይደለም። የሚያውቀውንም ያሳለፈውንም የፈታቸውን ችግሮችና ከአመታት ስራ ያከማቻቸውን የተግባር ጥበብ ማሰብ ተገቢ ነው። ምክንያቱም አንዳንድ ጊዜ ችግሩን ለመፍታት 15 ባለሙያዎች ሳያስፈልጉ የት ላይ እንደሚመታ የሚያውቅ አንድ ልምድ ያለው ሰው ብቻ በቂ ይሆናል። ሰውን በዋጋው አትመዝነው፣ የሚያመጣውን እሴት መለካትን ተማር ነው ዋናው ቁም ነገሩ። ስለዚህ ብዙ ጊዜ በስራ ቦታችን ውጤታማ ሊሆኑ ለተቋሙም ለሀገርም ፋይዳቸው እጅግ የበዛ ባለሙያዎች ቢቆዩ ለድርጅቱም ለሀገርም እንዲሁም ለራሳቸውም ትልቅ አቅም ይሆናሉና ልምድ ዋጋ ይኖረው። አመሰግናለሁ። ሰዋሰው ቲዩ ነኝ። Thank you for watching. We hope you enjoyed the video. Don't forget to like and share. Tell us what you think in the comments. Subscribe now and never miss an update. And join us today.